የዛሬው ታሪካችን እርስ በርስ መጣጣለት ስለማይችሉ ነገር ግን መጨረሻ ላይ ምንም ምርጫ አጥተው በሰው አልባ ደሴት ላይ አብረው ስለተጣሉ ሁለት የክፍል ጓደኛሞች ታሪክ ነው። በደሴቱ ላይ የሚያሳልፉት ጊዜ ያልጠበቁትን አቅጣጫ ይይዛል። በመካከላቸው ምን ይፈጠር ይሆን? አብረን እንይ። ታሪኩ የሚጀምረው በኤማ ነው። እሷ በጣም ደስተኛና ጉልበታም ልጅ ናት። ጠዋት በጊዜ ተነስታ ወደ ትምህርት ቤት ለመሄድ በጉጉት ትዘጋጃለች። ኤማ በትምህርት ቤቱ ውስጥ በጣም ጎበዝና ታዋቂ ተማሪ ስትሆን እሷን በሚያደንቁ ጓደኞቿ ተከባ ነው የምትውለው። በሌላ በኩል ደግሞ ዲን አለ። ሰነፍ፣ ግዴለሽና ከኤማ ፍጹም ተቃራኒ የሆነ። እሱ ጠዋት አርፍዶ ይነሳል፣ ጥርሱን ለይስሙላ ቦርሾ ጌም ለመጫወት ቁጭ ይላል። የኤማ እናት ባርባራ ኤማንና ታናሽ እህቷን ወደ ትምህርት ቤት ትሸኛቸዋለች። መግቢያው ላይ ኤማ ምርጥ ጓደኛዋን ሊዝን ታገኛለች። በዚህ መሃል ስቲቨን የተባለ ልጅ ኤማን ሰላም ይላታል። ሊዝ ወዲያውኑ ኤማን ታሾፍባታለች። ኤማን በፍቅር ዓይን ታይዋለች። በኋላ ክፍል ውስጥ መምህራቸው ሚስተር ክርስቲያንሰን ወደ ትሪኒቲ አይላንድ ለሚደረግ የትምህርት ቤት ጉዞ ማስታወቂያ ይነግራቸዋል። አውቶቡሱ በማግስቱ ጠዋት 1 ሰዓት ላይ ይነሳል። ምሳ ሰዓት ላይ ሊዝ ጉዞ ኤማንና ስቲቨንን እንደሚያቀራርባቸው እየነገረች ትቀልድባታለች። ኤማ ወሬውን ለማስቀየር ብትሞክርም ጓደኞቿ ግን ስለ ፍቅር ሕይወቷ ማውራት አልሰለቻቸውም። በዚህ ሰዓት ኤማ ወደ ጎን ስትመለከት ዲን ብቻውን ተቀምጦ በትንሽ ቢላዋ አፕል ሲቆርጥ ታይዋለች። መምህርት ኮሌር ይህንን ስታይ ትምህርት ቤት ውስጥ ቢላዋ ይዞ መገኘት ክልክል ስለሆነ ተቆጣ ወደ ርዕሰ መምህሩ ቢሮ ወሰደችው። ይህን ያየችው ሊዝ አያችሁ ዲን ማለት ችግር ብቻ ነው አለች። በማግስቱ ጠዋት ኤማ ለጉዞ በጣም ተደስታለች። ወላጆቿን ባርባራንና ፊልን ስለፈቀዱላት አመሰገነች። በሌላ በኩል ዲን መሄድ በጭራሽ አልፈለገም ነበር። አባቱ ግን ከሠራው ጥፋት በኋላ ለዚህ ጉዞ እንድትሄድ ብዙ ለፍተናል፣ ዕድሉን እንዳታበላሸው ብሎ አስጠነቀቀው። ዲን ምንም ምርጫ ስላልነበረው እሺ አለ። ትምህርት ቤት ሲደርሱ ሁሉም አውቶቡስ ላይ ተሳፈሩ። ኤማ ስትገባ ስቲቨን ሰላም አላት። ሊዝ ግን ጎታትና ትኩረትሽን ስቲቨን ላይ አድርጊ፣ በሌላ ሰው ጊዜሽን እንዳታባክኒ ብላ መከረቻት። ከረጅም ጉዞ በኋላ ትሪኒቲ አይላንድ ደረሱ። ኤማና ጓደኞቿ እየተሳሳቁ ወደ መዋኛ ገንዳው ሄዱ። ስቲቨንም ተቀላቀላቸው። ዲን ግን ብቻውን በረንዳ ላይ ሆኖ ከርቀት ይመለከታቸው ነበር። በኋላ ላይ ኤማ በጀልባ ላይ ወደ ተዘጋጀ ፓርቲ ተጋበዘች። መጀመሪያ ባይመቻትም ጓደኞቿ አሳመኗት። እዛ ስትደርስ ሊዝን እየፈለገች ሳለ ድንገት ስቲቨን ከሌላ ሴት ጋር ሲሳሳም አየችው። በሁኔታው ልቧ ተሰበረና ለመውጣት ወሰነች። ይህን ያየው ዲን የፍቅር ጓደኛሽ በደንብ እየተዝናና ነው ብሎ አሾፈባት። ኤማም በንዴት ይህ አንተን አይመለከትም፣ የራስህን ጉዳይ ያዝ አለችው። ኤማ ለመውጣት ሳትቀድም ድንገት ግርግር ተፈጠረ። ተማሪዎች አደንዛዥ ዕፅ እየተጠቀሙ ነው የሚል ጥቆማ ስለደረሰ ፖሊሶች ጀልባውን ወረሩት። መጠየቅና መፈተሽ ሲጀምሩ በተፈጠረው ግርግር ኤማ ተገፍታ ወደ ጨለማው ባህር ውስጥ ወደቀች። ዲን እየተፍገረገች እንደሆነ ሲያይ ምንም ሳያቅማማ ዘሎ ገባና አዳናት። ከዚያም ከትልቁ ጀልባ ጋር ታስራ የነበረች ትንሽ ጀልባ ላይ አወጣት። ወዲያውኑ ገመዱን ቆርጦ ከፖሊሶቹ አራቃቸው። ኤማ በድንጋጤ ለምን ገመዱን ቆረጥከው ስትለው ዲን ትከሻውን እየሰበቀ እኔ በፖሊስ ወረራ መያዝ አልፈልግም፣ እነሱ ሲሄዱ እንመለሳለን አላት። ነገር ግን ያሰቡት አልሆነም። ትንሿ ጀልባ ሞተር አልነበራትም። ድንገት የመጣ ትልቅ ማዕበል ወደ ጥልቅ ባህር ወሰዳቸው። ሌሊቱን በማዕበል ሲንገላቱ አደሩ። ጠዋት ሲነጋ ማዕበሉ ቢቆምም ከባዶነት በስተቀር ምንም በሌለበት ባህር መሃል ቀሩ። ዲን ኪሱን ሲፈትሽ ስልኩን እንዳልያዘ አወቀ። ኤማ ስልኳን ብታይ ምንም አይነት ሰርቪስ የለም። በብስጭት ጀልባው ላይ ብንቆይ ኖሮ ይህ ሁሉ ነገር አይፈጠርም ነበር አለች። ዲን ግን ተስፋ ላለመቁረጥ ሞከረ። ጀልባዋ በባህር ላይ ስትንሳፈፍ ኤማ ከአድማስ ማዶ የሆነ ነገር አየች። ትንሽ ደሴት ለዲን አሳየችው። እሱም ወዲያውኑ በእጁ እየቀዘፈ ጀልባዋን ወደዛ ወሰዳት። ከብዙ ድካም በኋላ የባህሩ ዳርቻ ደረሱ። ኤማ ወዲያው ስልኳን ብትሞክርም አሁንም ምንም ሰርቪስ የለም። በዚህ መሃል ዲን ትንሿን ጀልባ ሲፈትሽ አንድ ምልክት ተኳሽ ሽጉጥ አገኘና በኪሱ ያዘው። እርዳታ ለማግኘት ተስፋ በማድረግ ደሴቱን ማሰስ ጀመሩ። ወደ ጫካው ጠለቅ ብለው ሲገቡ እጅግ የሚያምር ፏፏቴ ያገኙ። ዲን በመደነቅ ዋው ይሄ በጣም ይገርማል፣ ለትውስታ ይሆንሻል፣ ፎቶ ተነሺበት፣ አሁን ደግሞ ሆቴል እንፈልግ እያለ ቀለደ።
ኤማ በንዴት አፈጠችበትና አሁን የምርህን ነው? እኛ ሰው በሌለበት ደሴት ላይ ተጣለን፣ አንተ ስለ ጉብኝት ታወራለህ አለችው። ዲን እየሳቀ ኧረ እባክሽ ኤማ፣ ቢያንስ እዚህ እስካለን ድረስ አንዳንድ ነገሮችን ለመደሰት ሞክሪ፣ መውጫ መንገድ እንፈልጋለን አላት። በሆቴሉ ውስጥ መምህሩ ሚስተር ክርስቲያንሰን በተማሪዎቹ ባህሪ ተናዶ የጉዞውን ቀሪ ፕሮግራም ሰረዘ። ሊዝ በፍርሃት ወደ መምህርት ኮሌር ጠጋ አለችና ኤማን ከትላንት ማታ ጀምሮ አላየኋትም፣ ምናልባት ከሌላ ሰው ጋር መስሎኝ ነው ዝም ያልኩት ብላ አመነች። መምህራኑ የሁሉም ተማሪ ስም ዝርዝር ሲጠሩ ኤማ ብቻ ሳትሆን ዲንም እንደሌለ አረጋገጡ። ፖሊስ ተጠራ። ፖሊሶቹ ምናልባት ባህር ውስጥ ወድቀው ከሆነ እነሱን ማግኘት በጣም ከባድ ነው የሚል አስፈሪ ግምት ሰጡ። የዲን አባት ጃክ እንዲሁም የኤማ ወላጆች ባርባራና ፊል መርዶውን ሲሰሙ ተደናግጠው ወደ ትምህርት ቤቱ በመምጣት ማብራሪያ ጠየቁ። ነገር ግን ማንም መልስ አልነበራቸውም። በደሴቷ ላይ ኤማና ዲን ሰው ፍለጋ ብዙ ተጓዙ። ነገር ግን የደሴቱ ጥግ ሲደርሱ ቦታው ሙሉ በሙሉ ሰው አልባ መሆኑን ተረዱ። ሌላ አማራጭ ስለሌላቸው ወደ ጀልባዋ ለመመለስ ወሰኑ። ነገር ግን የተመለሱት ወደ ባዶ ቦታ ነበር። ልባቸው ተሰበረ። ጀልባዋን ማዕበል ጠራርጎ ወስዶታል። የቀረው አንድ የሕይወት አድን ጃኬት ብቻ ነበር። በድካምና በተስፋ መቁረጥ አሸዋው ላይ ቁጭ አሉ። ፀሐይ ስትጠልቅ ዲን ደረቅ እንጨቶችን ለቃቅሞ እሳት አቀጣጠለ። ኤማ በምሽቱ ቅዝቃዜ ስትንቀደቀቅ ዲን ያለምንም ማቅማማት ሸሚዙን አውልቆ ሰጣት። በማግስቱ ጠዋት ዲን ሲነቃ ኤማን አጣት። በድንጋጤ ሲፈልጋት ባህር ዳርቻው ላይ ሆና አሸዋው ላይ ትልልቅ ፊደላትን ስትጽፍ አገኛት። ምንድነው የምታደርጊው አላት። እሷም ሕይወቴን ለማተርፍ እየሞከርኩ ነው፣ ምግብና ውሃ ካላገኘም ብዙ አንቆይም አለችው። ዲን ራሱን ለማቀዝቀዝ ባህሩ ውስጥ ገብቶ ሲዋኝ ኤማ በጸጥታ ትመለከተው ነበር። በሆቴሉ በኩል ፖሊሶች የጀልባዋን ቅሪት ማግኘታቸውን ለወላጆቹ ነገሩ። የዲን አባት በብስጭት የግል አዳኝን ቅጠር ቢልም መምህሩ ግን ፖሊሶቹን እናመን ብሎ አስረጋገጠው። ኤማ ውሃ ፍለጋ እየዞረች ሳለ ድንገት የሆነ ሰው እየተመለከታት እንደሆነ ተሰማት። በፍርሃት ወደ ዲን ተመለሰች። ከዚያም ሁለቱ ቅጠሎችንና ቅርንጫፎችን በመጠቀም መጠለያ ሠሩ። እንዲሁም አዳኝ ሄሊኮፕተር ካለ እንዲያያቸው አሸዋው ላይ ትልቅ ኤስኦኤስ የሚል ምልክት ጻፉ። ለምግብነት የሚሆን የሙዝ ዛፍ አግኝተው በሉ። ሙቀቱ ስላልተቻለ ኤማ ሱሪዋን ቆርጣ አጠረችው። በዛው ምሽት ዲን ተኝቶ ሳለ ኤማ አጠገቡ ተኛች። በእንቅልፍ ልቡ ወደ እሷ ዞሮ እጁን ጣል አደረገባት። በማግስቱ ኤማ ፏፏቴው ስር እየታጠበች ሳለ ዲን መጣ። ቅባት አለሽ ሲል ጠየቃት። ኤማ ፊቷን አኮማተረች። እየታጠብኩ እኮ ነው፣ ሂድ ከዚህ አለችው። ዲን ግን እየቀለደ ለደህንነትሽ ስትይኝ ብለሽኝ እኮ ነው የመጣሁት አላት። የኤማ ፊት ግን ተቀያየረ። እኔ ይኝ ያልኩህ እኮ በዚህ ደሴት ላይ ከእኛ ውጪ ሌላ ሰው ያለ ስለመሰለኝ ነው፣ ብቻችንን አይደለንም አለችው። ዜናው በቲቪ ተላለፈ። ፖሊሶች ልጆቹን በሕይወት የማግኘት ዕድሉ ጠባብ ስለሆነ አሁን ፍለጋው አስከሬን ወደ ማግኘት እንደተቀየረ ለወላጆቹ ነገሩ። የኤማ እናት ባርባራ በዜናው ብትሰበርም ባሏ አጽናናት። የዲን አባት ጃክ ግን ዝም ብሎ መጠበቅ አልቻለም። ሄሊኮፕተር ተከራይቶ ከባርባራ ጋር በመሆን ከሰማይ ላይ ሆነው ሰፊውን ባህርና ደሴት ማሰስ ጀመሩ። ምሽት ላይ ኤማ እሳት ዳር ተቀምጣ ቤተሰቦቼ በጣም ናፈቁኝ አለች። ዲን አካባቢውን እየተመለከተ ሳለ ድንገት የሆነ ነገር አገኘ። የሰው ቅል። ኤማ በድንጋጤ ፈዘች። ይሄ ሰው ልክ እንደኛ እዚህ ተጣብቆ የቀረ መሆን አለበት፣ የደረሰበትን እይ ብላ በሹክሹክታ ተናገረች። ኤማ የሰውየውን አጽም ስታይ እኛም እንደሱ ብንሆንስ ብላ በፍርሃት ጠየቀች። ዲን እጁን ትከሻዋ ላይ አድርጎ አረጋጋት። አይደለም፣ ይህ ሰው ምናልባት አሳ አጥማጅ ይችላል። እኛ ግን ፈፈላጊ ቤተሰብ አለን፣ ብቻችንን አይደለንም። ቃል እገባልሻለሁ እንተርፋለን፣ እመኚኝ አላት። ከዚያም ሳያስበው ወደ እሷ ጠጋ ብሎ ሳማት። ለኤማ ይህ የመጀመሪያዋ ነበር። ልቧ በኃይል መታ። አዲስና ያልተገራ የዱር ስሜት ተሰማት። በማግስቱ ጠዋት ስትነቃ ዲን የለም። ስትፈልገው ጉድጓድ ሲቆፍር አገኘችው። ምን እየሠራ እንደሆነ ልትጠይቀው ስትል ተሰናክላ ወደቀችና ጉልበቷ ተላጠ። ዲን አነሳትና አከመላት። በኋላ ፏፏቴው ጋር ተቀምጠው ሳለ ዲን እናቱ የመኪና አደጋ አጋጥሟት እንደሞተች በግልጽ ነገራት። ኤማ በታሪኩ ልቧ ተነካ። ድንገት ዝናብ መዝነብ ሲጀምር ዲን ዝናቡ ውስጥ ገብቶ ራሱን አስመታ። ኤማም ተቀላቀለችው።
አብረው ሳቁ፣ ጨፈሩ። ከሳምንታት በኋላ ለመጀመሪያ ጊዜ ነፃነት ተሰማቸው። ዲን አበባ ቀጥፎ ፀጉሯ ላይ ሰካላት። አውሎ ነፋሱን መደሰት እፈልጋለሁ አለችው። እሱም እንግዲያውስ ለሌላ ጀብዱ ተዘጋጂ አላት። 1 ወር አለፈ። ፖሊስ ፍለጋውን በይፋ አቋረጠ። ልጆቹ ሞተዋል ብለው ደመደሙ። የኤማ እናት ባርባራ ግን ተስፋ አልቆረጠችም ነበር። ነገር ግን ብዙ ከለፉ በኋላ እሷም ተስፋ ቆርጣ ማልቀስ ጀመረች። በደሴቱ ላይ ግን ኤማና ዲን ይበልጥ ተቀራረቡ። አብረው ይስቃሉ፣ ያወራሉ፣ እንደውም ግንኙነት በመፈጸም ልዩ ትስስር ፈጠሩ። ኤማ ዲንን መቼ ድንግልናውን እንዳጣ ጠየቀችው። እሱም ከትምህርት ቤት ጓደኛው ጋር እንደሆነ ነገራት። እሱም ሲጠይቃት ጥሩ ነበር ብላ በፈገግታ መለሰችለት። ፍራፍሬ ፍለጋ እየዞሩ ሳለ ድንገት የሄሊኮፕተር ድምፅ ሰሙ። ልባቸው በኃይል መታ። እየሮጡ ወደ ሜዳው ወጡ። ኤማ እጇ እየተንቀጠቀጠ ምልክት ተኳሹን ተኮሰች። ቀይ ብርሃን ሰማዩን ቀደደው። ሄሊኮፕተሩ ተመልሶ መጣ። ከ3 ወራት በኋላ ተገኙ። ኤርፖርት ሲደርሱ ቤተሰቦቻቸው በእንባ ተቀበሏቸው። ካሜራዎች ተበሩ። ጓደኞቻቸው ጮኹ። በዛው ምሽት ዲን ኤማን ሊጠይቃት ቤቷ ሄደ። ሁሉም ነገር አንድ አይነት ይመስላል፣ ግን ምንም ነገር እንደ ድሮ አይደለም ብለው ተያዩ። ዲን ሊስማት ሲጠጋ ኤማ ወላጆቼ እዚህ እኮ ናቸው ብላ ሸሸች። ነገር ግን ለነገው ድግስ እንዲመጣ ጋበዘችው። በድግሱ ላይ የኤማ ወላጆች የምስጋና ንግግር አደረጉ። ሁሉም ሲደሰት ዲን ግን ከዳር ሆኖ ኤማን ይመለከታል። ስቴሲ ጠጋ ብላ ለምን አትቀላቀልም አለችው። ዲን ግን ኤማን በዐይኑ ይለምናት ነበር። እሷ ግን በሰዎች ትኩረት ስለተዋጠች ፊቷን አዞረች። ዲን አኩርፎ ወጣ። ኤማ በተረፈችበት ታሪክ ታዋቂ ሆነች። ዲን ግን በገዛ ዓለሙ እንደ እንግዳ ሆኖ ብቸኝነት ተሰማው። ትምህርት ቤት ሲተላለፉ ዐይን ለዐይን ከመያየት ውጭ አይነጋገሩም ነበር። አንድ ቀን ዲን እናቱ መቃብር ሄዶ አለቀሰ። ምን ያህል እንደጠፋበት ተሰማው። የፕሮም ምሽት ደረሰ። ኤማ ተዘገጃጀች። ስቴሲ መጣችና በጣም ናፍቀሽን ነበር፣ አሁን ስትመለሺ ሁሉም ነገር ተስተካከለ ብላ አቀፈቻት። በሌላ በኩል ዲን ቤት ተቀምጦ ቴሌቪዥን ያያል። አባቱ መጣና ኮት ሰጠው። ወደ ፕሮም አትሄድም አለው። ዲን ኮቱን ተቀብሎ ወጣ። ፕሮም ላይ ኤማ በጓደኛዋ ልጅ ሰርፕራይዝ ተደረገች። ወደ ውጭ ስትወጣ ዲን ዝናብ ውስጥ ቆሞ ይጠብቃታል። ይህ እይታ ትልቅ ትዝታ ቀሰቀሰባት። ደሴቱ፣ ዝናቡ፣ አብረው የጨፈሩበት ምሽት። ስሜቷ አሸነፋትና ዝናብ ውስጥ ገብታ ተቀላቀለችው። ዲንም ሆነ ኤማ ምንም አልተናገሩም። በዛች ቅጽበት ምንም ቃላት አያስፈልግም ነበር። የዛሬው ፊልም ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም የደወል ምልክቷን በመጫን በየቀኑ የምንለቃቸው ምርጥ ፊልሞች እንዲደርሳችሁ ያድርጉ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቻው።